ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ሽንኩርት እየላጥኩ ነው ማለት ነው። ሽንኩርት ለዶሮ ነውና እንደምታውቁት እኔ ዶሮ ሰራለሁ፣ አገልግል ሰራለሁና ለእሑድ ነው የታዘዝኩት። ከላጥን በኋላ እንግዲህ እንደዚህ ከቆሻሻው ከለየነው በኋላ ቆንጆ አድርገን በጨውና በውሃ አድርገን እናጥበዋለን ማለት ነው። ምክንያቱም እጃችን የነካካው ለዘገናም ብቻ ስንልጠው በንጽህና መሰራት ስላለበት ማለት ነው። ስለዚህ ክዘዙኝ፣ አበረታቱኝ። የምትፈልጉ ሰዎች ከዴሊ ቤሪ ነው የሚሉት ከእንጀራ ጋር አንድ ዶሮ እንጀራም አለው ማለት ነው። ስለዚህ አበረታቱኝ ማለት ነው። በጣም ወዳችኋለሁ። ይሄው እንደምታዩት ይሄ እንደዚህ ተልጦ አልቋል ማለት ነው። ይሄኛው በጨው ምዝምዝ ሲያደርገው በደንብ ከታጠበ በኋላ ወደ ውስጡ ይሄዳል ማለት ነው። እንደዚህ አድርገን በደንብ እናጥበዋለን። በተደጋጋሚ ውሃ ንጹህ እስከሚሆን ድረስ እናጥበዋለን። እንደዚህ ዘፍዘፍ ይላል። ምክንያቱም እጃችን ባክቴሪያው ነው የነካካ ነው እና አብራችሁኝ ሁኑ ማለት ነው። ወዳችኋለሁ። እንዴት ናችሁ? ዶሮአችን ተገዝቷል። እዛን ለዚህ አድርገን ከገነጣጠልናት በኋላ በጣም እንትን ናት። አበሻ ናት ግን አበሾች እነዚህ ከሆነ በኋላ እዚህ ጋር አካባቢ እንደምናረገውና እንቆራርጠዋለን። ታይ ማማ እንግዲህ ከልጅ ጋር ነኝ እኔ። እነዚህን እንደዚህ ከቆራረጥናቸው በኋላ እግራቸውንም ከቶት በኋላ ዶሮዋ እናንተ በጣም ብዙ ደም ነው ያላት እና እንደዚህ ደግሞ ይሁንና አራታይ ማድረግ አልችልም እኔ ከልጆቼ ጋር ነው። ያው እኔ ቃሪያውንም ሽንኩርቱንም እንዲህ አድርጌ ከዘፈዘፍኩ በኋላ በደንብ ምዝምዝ አድርጎ ያወጣዋል። ይሄ ጨዌን ምኔን ካረፍኩበት በኋላ ይሄ ደጋገምኩኝ በዚህ በጨው አድርጌ አጥበዋለሁ ማለት ነው። ምክንያቱም ዶሮ ንጽህና በጣም ነው የምትፈልገው። ለዛ ነው አብራችሁኝ ኑ። ምን አይጠፋም ነው እስቲ ሞክር። ድምፁ ምን አይጠፋም። ይሄ በርበሬ ገብቶበታል። ይሄን ይመስላል። አብራችሁኝ ቆዩ ማለት ነው። ይሄ በደንብ
ጥብስ ይደረጋል። ውሃ ጠብ እያደረግን በደንብ አድርጌ አቁላለዋለሁ ማለት ነው። እስከ ነገ ጠዋት ማለት ነው። በደንብ ጥብስ ይላል። በቃ ጥብስ ሲል ቢያንስ በርበሬ ይልም በጣም ቆንጆ ይሆናል። አብራችሁ ይሁኑ። አያችሁት? ይሄ እንቁላሉን ለብቻ ነው ያረኩትና ከቆየም ምናልባት እንደዚሁ ይበሉታል። ስለዚህ ይሄን ይመስላል ማለት ነው። ይሄንም ለብቻ አርጌ ነው የምጓዘው። እንደዚህ ካርጌ አስቀምጬዋለሁ ማለት ነው። አሽጌ ልልከው ነው። ይሄንን እዚህ ካረኩ በኋላ በፕላስተር አርጌ